ዛሬ በቁማር ሱስ ራሳችንን እንዴት እንደተያዘን ማወቅ የምንችልባቸው መንገዶች ነው የምናየው። እነዚህ መንገዶች ካወቅን ራሳችን በዚህ ሱስ ተይዘናል ወይስ አልተያዝንም የሚለውን አይተን ወይም ራሳችን ላይ ምልክቶችን እነዚህን አይነት ነገሮች የምናይ ከሆነ ራሳችንን እንዴት ነው ወይም እንዴት ነው ማቆም የምንችለው የሚለውን ወደፊት የምሰራላችሁ ይሆናል። ዛሬ ግን ቁማር ላይ ወይም ቁማር ሱስ ውስጥ መግባታችንን እንዴት ነው ማወቅ የምንችለው ወይም አደገኛ ሁኔታዎች ወይም የከፋ ደረጃ ላይ ደርሷል የሚለውን የተለያዩ ደረጃዎች ስላሉት የተለያዩ ምልክቶች ስላሉት የማሳያችሁ ይሆናል። የመጀመሪያው ምንድነው? በቤቲንግ ጋር በተያያዘ የቤቲንግ ሳይቶች ላይና ቤቲንግን በሚመለከት መረጃዎችን ስንሰበስብ ይሄ ማለት የቤቲንግ የተለያዩ የቤቲንግ አካውንቶች ከፍተን መመደብ ሊሆን ይችላል። ወይም ደግሞ ቤቲንግ መቆመር ስንፈልግ የተለያዩ መረጃዎችን የምንፈልግባቸው ቻናሎችን ማየት ሊሆን ይችላል ማለት ነው። ሁለተኛው ደግሞ ምንድነው? ቼዚንግ ሎስ ነው። ይህ ማለት ምንድነው? በተሸነፈ ቁጥር መመደብ እንደማለት ነው። ወይም ደግሞ ውድቀታችንን ማሳደድ ይባላል። አንዴ መድበን ከተበላን በኋላ ሁለተኛ ለማስመለስ የምንሄድ ከሆነ አሁንም እንደገና ተበልተን አሁንም ያለንም ተበልተን ከሆነ ተበድረን የምንሄድ ተበድረን እንደገና ሄደን እንደገና አሁን ማስመለስ አለብን። ሌሎች መንገዶችንም ተጠቅመን ለመደብ እንሄድ ከሆነ ሁለተኛው ይሄ ነው። ሶስተኛው ምንድነው? የተደበቀ ወይም ድብቅ የሆነ ባህሪ ማሳየት ማለት ከተለመደ ውጪ ሌላ አይነት ባህሪ ራሳችን ላይ ማየት። ብዙ ጊዜ ላናስተውለው እንችላለን፣ ግን ሰዎች በተለያየ አጋጣሚ አንተ ምን ሆነ ነው እንደዚህ የምትሆነው ይሁን ለመቋጠር ነው በሚባል አይነት ሁኔታ ውስጥ የተለያዩ ባህሪዎችን እኛ እናመነጫለን፣ ግን ለኛ ላይ ታወቀን ይችላል። አራተኛው ደግሞ ምንድነው? ፋይናንሻል ሬድ ፍላግ ነው። ይህ ማለት ምንድነው? በአለን የገንዘብ አቅም ላይ ቀይ መብራት ስናበራ ነው የሚለው ዳይሬክት። ይሄ ማለት ምንድነው? ለምሳሌ ብዙ ጊዜ በህይወታችን እኛ የተለመዱ ስርዓቶች አሉ። ለምሳሌ የትምህርት ቤት ክፍያ መክፈል ሊኖርብን ይችላል። ያንን ማሟላት አለመቻል፣ እንደ ቤት ተለቱ ለምሳሌ የትራንስፖርት የምንሄድበትን ቁማር ላይ አውለ ነው የምንሄድበትን ማጣት፣ የዩኒቨርሲቲ ተማሪዎች ሆነን የተላከልንን ብር አጥፍተ ነው እንደገና መቸገር፣ በተለያዩ ምክንያቶች በቃ ብር ስንቸገር በቤቲንግ ወይም በቁማር የተነሳ ማለት ነው። አራተኛው ደግሞ አምስተኛው ምንድነው? ሙድ ስዊንግ ነው። ይሄኛው ምንድነው? ሙዳችን በቤቲንግ ላይ ወይም በቁማሩ ላይ የተመሰረተ ሲሆን ደስታችን፣ ሀዘናችን የሚመሰረተው በሱና በሱ ላይ ሲሆን ሳንቆምር ስንቀር የሚደብረን ከቆመረን በኋላ ደግሞ ደስ የሚለን እንደገና ስንበላ በጣም የምንደሰት ስንበላ ደግሞ በጣም የምናዘን ከሆነ ወይም ሙዳችን ወይንም ባህሪያችን ከሱ ጋር ቀጥታ የተገናኘ ከሆነ ይሄኛው አንዱ ምልክት ነው። ስድስተኛው ምንድነው? ዲክላይኒንግ ስኩል ወርክ ፐርፎርማንስ። ይሄኛው ምንድነው? አንዳንድ ነገሮቻችንን ለማድረግ የዕለት ስርዓቶቻችንን ለማድረግ ፍላጎት ማጣት። ትምህርት ካለን ጧት ትላንት መደበን ከተበላን ነገ ጧት ክላስ ካለን ክላስ አለመሄድ መፈለግ። ነገ ጧት ስራ የምንሄድ ከሆነ ዛሬ ማታ መድበን ነገ ጧት እንደተበላን ካወቀን የስራ ፍላጎታችንን ማጣት። ስራ ላይ እንኳን ብንገባ ስራ ላይ ያለን ሙዳችን በከባዱ መረበሽ፣ ይሄ ከባዱ ምልክት ነው። ሰባተኛው የሚሆነው ምንድነው? ከማህበረሰባችን ራሳችንን ማግለል ነው። በተለያየ ምክንያት ራሳችንን ልናገል እንችላለን። አንደኛው ሊሆን የሚችለው ምንድነው? ለመቆመር ወይም በሚል ምክንያት ራሳችንን ልናገል እንችላለን። ሁለተኛው ደግሞ ከቆመረን በኋላ ምናልባት ቁማር ወይም ቤቲንግ ከቀመራችሁ በኋላ ኳስ ለማየት ለመቋጠር በሚል ሰበብ ከተለመደው ምሳሌ አንዳንድ ሰርጎች ላይ ኢቭን ሳይቀር ኳስ የሚያዩ ሰዎች አሉ። ያም ሆኖ ለምንድነው? በኃይለኛው ብር ይመድቡና ካለው ማህበረሰብ ወጣ ብለው በሰርግ መሀል ኳስ የሚያዩ ሰዎች አሉ። ያው ሰርግ ትልቅ ተግባር ነው አይደል? ነገር ግን በተለያዩ ቤተሰብ ውስጥ ቁጭ ብሎ በቤተሰብ እራት እየተበላ ኳስ ማየት፣ ይሄ ሁሉ ምንድነው? ለመቋጠር። ስለዚህ ማህበራዊ ህይወታችን ላይ ስናገል ወይም ራሳችንን ስናወጣ። ስምንተኛው ኢንሶማኒያ፣ እረፍት ማጣት። ይሄ አይታወቀንም በጊዜ ይሄኛው እንቅልፍ ማጣት ነው። ማታ ምን መደብ ከሆነ 4 ሰዓት የመተኛት እንቅልፍ ካለን የ4 ሰዓት ጨዋታ መደበን ከሆነ የቆምረን ከሆነ እስከ 6 ሰዓት እስከ 7 ሰዓት የመቆየት ነገ በዚሁ ምክንያት የዕለት ተዕለት ህይወታችን መስተጓጎል ያጋጥመናል ማለት እንደዚህ
የእንቅልፍ ስርዓታችን የሚስተጓጎልብን ከሆነ ችግር ውስጥ ነን። 9ኛ ላይ ያለው ደግሞ በአንድ ማሸነፍ ብቻ ህይወቴ ይቀየራል ብሎ ማመን። ይሄ በፍጹም የማይሆን ነገር ነው። ነገር ግን እኔ አንድ ቀን ባሸነፍ ህይወቴ እንደሚቀየር ስለማምን ነው መቆመሬን የማላቆመው ወይም ከቁማር የማልወጣው የሚሉ ሰዎች አሉ። አንድ ቀን በዚህ ቁማር ምክንያት ህይወቴ እንደሚቀየር ስለማቀ ነው ይላሉ። ይሄ በጣም ትልቅ ራስን መሸወጃ መንገድ ነው። 10ኛውና የመጨረሻው ለማቆም መሞከር አለመቻል። በቃ ለማቆም ተወስናላችሁ ግን ማቆም አለመቻል። ለማቆም ሁሌ ተወስናላችሁ ግን ማቆም አለመቻል ከባዱና የመጨረሻው ነው። እነዚህ ነገሮች ራሳችሁ ላይ የምታዩ ከሆነ ችግር ውስጥ ናችሁ። ሰው ከነዚህ ነገሮች ውስጥ እንዴት እንውጣ? ወደፊት በሰፊው የምናየው ይሆናል። አመሰግናለሁ።